ሰላም ሰላም እንዴት ናችሁ? ዛሬ ማሳያችሁ የስጋ በሪያኒ አሰራር ነው ማለት ነው። በጣም ነው የሚጣፍጠው። በየቤታችሁ ሞክሩት። ወደ አሰራሩ እንሂድ። እዚህ ጋር የታጠበ የፍየል ስጋ አለኝ። በዘይት የተጠበሰ ሽንኩርት፣ የተፈጨ ቲማቲም፣ እርጎ፣ ነጭ ሽንኩርት፣ ዝንጅብል፣ ፍሬሽ ፐርስሊና ናና ቃሪያ እንዲሁም የቢፍ በሪያኒ ቅመም ስዊት ቺሊ ተጠቅም ያለው እንዲቀላልኝ ስለፈለኩ ነው። እናንተ አለማስገባትም ትችላላችሁ። እንዲሁም ፐርስሊውና ቃሪያውን ናናውንም አለማስገባት ትችላላችሁ። በኋላ ስንሰራ ማስገባት ትችላላችሁ። በደንብ አድርገን ሚክስ ካረግነው በኋላ ለ1 ሰዓት ፍሪጅ ውስጥ እናስቀምጠዋለን ማለት ነው። ከ1 ሰዓት በኋላ ሽንኩርቱን የጠበስኩበትን ዘይት በደንብ አግለን ስጋችንን እንጨምራለን ማለት ነው። በደንብ አድርገን እናበስለዋለን ማለት ነው። በሪያኒ ብዙ አይነት አሰራር አለው። ይሄ ከብዙ አይነት አንዱ ነው ማለት ነው። ለሩዛችን የሚያስፈልገን ሎሚ፣ ከሙን፣ ቀረፋ፣ ቅርንፉድ፣ ሄልና የሩዝ ቅጠል ነው ማለት ነው። ውሃችን ሲፈላ ሩዛችንን እንጨምራለን። ሩዙ ብዙ መብሰል የለበትም። ትንሽ እንደበሰለ እናወጣዋለን ማለት ነው። ድንች እንጨምራለን። ይሄን በፍላጎት ነው። እኔ በድንች ደስ ስለሚለኝ ነው ድንች የጨመርኩት። ጣሙንም ቆንጆ ያደርገዋል። ሬዲ ሆኖልናል ማለት ነው። እዚህ ጋር ሰመን ቅቤ ወይም ኖርማል ዘይት መጠቀም ትችላላችሁ ማለት ነው። ሩዛችንን እንጨምራለን። በዘይት የተጠበሰ ሽንኩርት እንጨምራለን። ጣሙን ቆንጆ ያደርግልናል። እንዲሁም ስጋችንን እናደርጋለን ማለት ነው። በመቀጠል ሩዛችንን ከላይ እናደርጋለን ማለት ነው። እዚህ ጋር ስልክ ገብቶብኝ ቪዲዮ ያላደረኩላችሁ ፓርት አለ። በመቀጠል አሳያችኋለሁ ማለት ነው። ፎይል አድርገን ለ15 ደቂቃ ወይም እስከ 20 ደቂቃ እሳት ላይ እናቆየዋለን ማለት ነው። ከ15 ደቂቃ በኋላ እንደዚህ ቆንጆ ሆኖልናል ማለት ነው። ያልቀረጽኩላችሁ ፓርት እዚህ ጋር የተጠቀምኩት የምግብ ከለር፣ የተጠበሰ ሽንኩርት፣ ፐርስሊና ሚንት እንዲሁም ቃሪያ፣ ሎሚ ነው ማለት ነው። ሩዛችን ቆንጆ ሆኖ ደርሶልናል። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። ባይ